ሰላም ጤና ይስጥልን። ዜና ኢትዮጵያ ወቅታዊና እጅግ አንገብጋቢ የሆኑ ዓለም አቀፍ ክስተቶችን በጥልቀት ትንተና ይዘንላችሁ ቀርበናል። ዛሬ ዓለማችን ባደገኛ የፖለቲካ ትኩሳት ውስጥ ትገኛለች። አሜሪካ በኢራን ላይ የመንግስት ለውጥ ለማምጣት እና ወታደራዊ ጥቃት ለመሰንዘር በዝግጅት ላይ ባለችበት በዚህ ሰዓት የቅርብ ወዳጇ ብሪታንያ የጦር ሰፈሬን አትጠቀሚም የሚል ያልተጠበቀና አስደንጋጭ ምላሽ ሰጥታለች። ይህ ትራምፕንና በለንደን መካከል ከፍተኛ ቁጣን ቀስቅሷል። በሌላ በኩል በአፍሪካ ቀንድ በጋዛና በናይጄሪያ የሚታዩ አዳዲስ ወታደራዊ ዲፕሎማሲ ለውጦች የዓለምን ጂኦፖለቲካል ሙሉ በሙሉ እየቀየሩ ነው። ዛሬ በዜና ኢትዮጵያ እነዚህን ምስጢራዊ ፍጥጫዎችን፣ የታክስ ጦርነትንና የባሩድ ሽታዎችን በዝርዝር እንመረምራለን። አብራችሁን ቆዩ። ትልቁ የዓለም ያስደነገጠው ዜና አሜሪካ በኢራን ላይ ለምታቅደው ጥቃትና ከብሪታንያ መንግስት ያገኘችው ምላሽ ነው። ቢቢሲ እንዳረጋገጠው ዩናይትድ ኪንግደም መንግስት አሜሪካን የሜዲትራኒያን የጦር ሰፈሮች ለጥቃት እንድትጠቀም የጠየቀችውን ፍቃድ ውድቅ አድርጓል። ከዚህ ቀደም አሜሪካ በመካከለኛው ምስራቅ ጥቃቶች ለመፈጸም የግሎባላይዜሽን የሚገኙትን የአርኤፍ ፌሮርድንና በህንድ ውቅያኖስ የሚገኙ ዲዮጎ ጋሪያስን የጦር ሰፈሮች ትጠቀም ነበር። ፕሬዚዳንት ዶናልድ ትራምፕ ዲዮጎ ጋርሲያንን ለሞሪቲስ አትስጡ ሲሉ በማህበራዊ ሚዲያ የጮሁበት ሚስጥር አሁን ግልጽ ሆኗል። ዘ ታይምስ እንደዘገበው ትራምፕ እንግሊዝን የወቀሱበት የጦር ሰፈሩን አሜሪካ እንዳትጠቀም በመከልከሏ ነው። ምንም እንኳን ስዊዘርላንድ ድርድር ቢሆኑም እንግሊዝ ግን ቅድሚያ የምትሰጠው ለቀጠናው ደህንነት ነው ስትል ወታደራዊ እርምጃ እንደማትደግፍ በግልጽ አሳይታለች። ውጥረቱ ከዚህም ይበልጣል። አሜሪካ የኢራን መሪዎች በግለሰብ ደረጃ ኢላማ በማድረግ የመንግስት ለውጥ ለማምጣት ወታደራዊ እቅድ ማውጣቷን የሮይተርስ ምንጮች ገልጸዋል። ዓለም ትልቁ ጦርነት መርከብ ዩኤስኤስ ግሪንላንድ አርፎርድ በጂብራልታር ሰርጥ በኩል ወደ ሜዲትራኒያን ባህር ሲሻገር ታይቷል። ኢራን በበኩሏ ለተባበሩት መንግስት በጻፈችው ደብዳቤ ጥቃት የሚሰነዝርባት ከሆነ በቀጠናው ያሉ የአሜሪካ የጦር ሰፈሮችና ተቋማት ህጋዊ የጥቃት ኢላማ እንደሚሆኑ አስጠንቅቃለች። ፕሬዚዳንት ዶናልድ ትራምፕ በሚቀጥሉት 10 ቀናት ውስጥ ውሳኔ ይታወቃል ባሉበት በዚህ ወቅት ሩሲያም የአሜሪካን ከወታደሮች እርምጃ እንድትቆጠብ እያሳሰበች ትገኛለች። ወደ ጋዛ ስንመለስ ሁኔታው ከጦርነት ወደ ድብቅ ቁጥጥር ተቀይሯል። ባለፉት ጥቅምት የተደረሰውን የተኩስ አቁም ስምምነት ጦርነቱ ጋፕ ቢያደርገውም ሐማስ ግን ይህንን እድል 90% የሚሆነውን የጋዛን አካባቢ ዳግም ለመቆጣጠር ተጠቅሞበታል። ቡድኑ አሁን በጸጥታ በታክስና በፍትህ ስርዓት ላይ ጥብቅ ቁጥጥር እያደረገ ነው። ነጋዴዎች እንደሚሉት ሐማስ የአስቸኳይ ጊዜ ታክስ እያለ ከፍተኛ ገንዘብ እየጠየቀ ይገኛል። አንድ ቸርቻሪ የማትከፍል ከሆነ ሸቀጦቿን መንገድ ላይ አውጥተው ይጥላሉ ሲል የቁጥጥሩን ጥብቅነት ገልጿል። ሐማስ የገቢ ሸቀጦች ላይ ታክስ ለመጣል ጥብቅ ቁጥጥር ማድረጉን ቡድኑ ስልጣኑን ለማስረከብ አለመዘጋጀቱን ያሳያል ተብሏል። በአፍሪካ ቀንድም ቢሆን መካከለኛው ምስራቅ ሀያላን ሽኩቻ የቀንዱን አገራት ለሁለት ከፍሏል። ኢትዮጵያ አዲስ አበባ ወደ አቡዳቢ ያዘነበለች ግንኙነት እያሳየች ትገኛለች። ለሱዳን ፈጥኖ ደራሽ ኃይል መሳሪያ የማስተላለፍ ምስጢራዊ ካምፕ በኢትዮጵያ መቋቋሙ መዘገቡ አነጋጋሪ ሆኗል። ሶማሊያ በበኩሏ ከተባበሩት አረብ ኤሚሬት ጋር የነበራትን ወታደራዊና የኢኮኖሚ ስምምነት በመሰረዝ ወደ ሳውዲ አረብ አዘንብላለች። ሱዳን ጦር ከሳውዲ ባገኘው 1.5 ቢሊዮን ዶላር ድጋፍ ዘመናዊ ድሮኖችና ሚሳኤሎችን በመታጠቅ የጦር ሜዳው ላይ የበላይነት እያሳየ ይገኛል። በዚህ ሁሉ የፖለቲካ ትርምስ መሃል በናይጄሪያ የ33 ሰዎች ሕይወት በማዕድን ጉድጓድ ውስጥ መጥፋቱ ተሰምቷል። ቆፋሪዎቹ በካርቦን ሞኖክሳይድ ጋዝ ታፍነው መሞታቸውን የዓይን እማኞች ሲገልጹ፣ ባለስልጣናት ግን አደጋው በፍንዳታ የመጣ ነው በሚል መግለጫ ሰጥተዋል። ሕይወታቸውን ለማሸነፍ የሚጣጣሩ ወጣቶች ማጣት በጣም ያሳዝናል ሲሉ የሥራ ባልደረቦቻቸው በለቅሶ ገልጸዋል። ውድ ተመልካቾቻችን ዓለም ዛሬ እንዲህ ያለ ትርምስ ውስጥ ትገኛለች። ብሪታንያ እምቢተኝነት በአሜሪካና በኢራን ጦርነት ላይ ምን ለውጥ ያመጣል? ሐማስ በጋዛ ደግሞ ማንሰራራት ጦርነቱን ወዴት ያመራዋል?
ካልዘሩ አይበቅሉም፣ ካልመከሩ አይጸናም እንደሚባለው መሪዎቹ ውሳኔ የሁላችንም ዕጣ ፈንታ ይወስናል። እናንተስ በዚህ ዙሪያ ምን ትላላችሁ? ሐሳባችሁን በኮሜንት አጋሩ። ቪዲዮውን ላይክ በማድረግና ለወዳጅ ዘመዶ በማጋራት የዜና ኢትዮጵያ ቤተሰብ ይሁኑ። ለዛሬ ያዘጋጀንላችሁ ልዩ ትንታኔ በዚያ በቃ። ቸር ያቆይልን።